ሃንሃን የምትባል ልጅ ምን ብላለች መሰለ ከዚህ ልጅ ፍቅር ይዞኛል ታናኑ ጊዜ ያዲሽ ምን ገለለው እኔ ኳንድ ቀን በድንቅ ልጅ ነው ፍቅርዬ ስትሰምቻሻል ፍቅርዬ ወይ ይላል ደግሞ አንቺ ደግሞ ፍቅርዬ ግን አንድ ለቲክቶከሮች ይሄን ነገር አስተላልፍ ምን ቲክቶከሮች እስኪ አላህ አይፈሩ እንዴ እኔ ያላረኩትን ነገር ያወሩ አዳነ የተከበሩ አዳነ ቁልፍ ሰጡ ሲሉ የተከበሩ ኃይሌ ገብረስላሴ 2 ሚሊዮን ሰጡ ሲሉ እሺ ከዛ ተከበሩ ጠቅላይ ሚኒስትር አብይ ዶክተር ሊያሳድገው ወሰዱ ሲሉ ውሸት ነው አንተ 2 ሚሊዮን ብር አልወሰድክም ባዶኒ ወደ ያገኘው ብሎ ሲሰክሱ አይታል አሁን አንዳንድ ሰዎች ምን ይላሉ መሰለ እድሜው ይጣራልን ይያሉ ነው እድሜው ይጣራ ሁላቱም የሰማችሁ 6 ነው አሬ ደበከው 6 አለ አንተ ምንሽ አታሳፍረኝ በዋነኛነት ለመኖር የሚያስፈልጉት ዋና ነገሮች ምን ናቸው አንተ ሰላም ብቻ ይኑር ሰላምና ፍቅር ከሰፈር ጓደኞቼ ማን ነው ቀልጣፋው አራዳ የሉም ፋራናት ሁሉም ፋራናት አረ ይሰማዋል ታው ዩቲዩብ ላይ ያዩሃል ምን ማመጡ አራቶ ከኔ ጋር ግን ፒስ ነን አይደል ካንቺ ጋር ማቦዝን በቃ አባቴ እኔ በጸባይ ነው ጋርዲሽ ነኝ ጋርዲነሽ አዎ ቴንክ ዩ አመሰግናለሁ ያልሽውን ነገር እሰራለሁ ሁለታችን ማነካሽ ቀጭን ሰው ሾንጥሽን ልግጠመው ቢል ምን ብለው ነው የሚለምኑት አንድ ሲስተም ይጠቀማሉ አራዳ ሆኖ ምን እንደሚያደርጉ ድንጋይ ባጋም ባናት ከዛ እንደያዙትና ቁጭ በል አግተውት ይሄን እንደ ፊልም ታያለህ አይደል ትቀጠቅጣለህ ምን ብታይ ነው የሚጠቅመው አሻንጉሊት ለምን ቀሳልክ ታዲያ ጮክ በል ባላ አሻንጉሊት የኢትዮጵያ ልጆች ለምን አታይም ቴሌቪዥናችን ውስጥም የለም ያው ቴሌቪዥን ተገዝቷል አሁን ዲሽን ግዛና አሁን 5000 ብር ከዳሽን ካሸነፍክ ኢትዮጵያ ልጆች እሺ የኢትዮጵያ ልጆች አይላ አለው ችግር ልክ ድርጅቶች ማስታወቂያ ያሰሩ ትክክለኛ ለኢትዮጵያ የሚመጥን ፊልም እየሰራ ለኢትዮጵያ ፊልም ምን ነው የኢትዮጵያ ፊልም ምን ነው አሻንጉሊት ላይ በጋባ ይሻላል ሃንሃን የምትባል ልጅ ምን ብላለች መሰለ ከዚህ ልጅ ፍቅር ይዞኛል ታናኑ ጊዜ ያዲሽ ምን ይገረለው መስኡድ አዲስ አበባ ሻወር በምንድን ነው የምትወስደው ከላይ ጫፍ ደግሞ ማስታጠቢያ አለ አይደል በሙቋ እና ሸንፋለን አሁን እዚህ ስመጣ ደግሞ አባቴ ስማ አረበለው እንደ ዶንኪ ልግጫ ማ አንተ እኔ አው መቼ ያው እንደዚህ እየተራገጠ መች ተራግጫ ነው አው እዚህ ካሜራ አሳይ እስኪ ስሎ ሞሽን ሪዋይንድ አድርግና አሳይ ይቅርታ እንዲያልክ ነው ሰብስክራይብ ነበር ለምን ተረፍያለሁ ሁላችሁም ያያችሁ ዶንኪ ዩቲዩብ ሰብስክራይብ አድርጉ አመሰግናለሁ አሁን አንዳንድ ሰዎች ምን ይላሉ መሰለ እድሜው ይጣራልን ይያሉ እድሜው ይጣራ ሁላችሁም የሰማችሁ 6 ነው አሬ ደበከው 6 አለ አንተ ምንሽ አታሳፍረኝ አንድ ሰው እንዴት ነው ሀብታም የሚሆነው ዋናው ትምህርት ነው እሺ ከዛ ጎበዝ ስራ ትሰራለህ ጎበዝ ሰርታንቶኝና ፎቅ ሰርተሽ መኖር ነው ከዛ ያው ናይስ ሾንጥሽ የታለ ሾንጥሽ መጥቷል እስቲ መድረክ ላይ ጥራውና አሳየው
ኧረ ያ ተንቀጠቀጥ ፈርታል እኔ አዎ እኔ ፈራው ነኝ አዎ እንኳን እኔ ድፍን ኢትዮጵያ ህዝብ ይፈራዋል እንዴት ነው የማልፈራው ወንድማችን ሰላም አራት መረከ ነገራችሁ ዘም አለሽ እንዴ ማተሻል እንዴ አረማላ አቹት ማ ዜማማ አቹት ዜማሬ ዜማሬ እኔ ልቀበልሽ ራሽ ብለህ በቦዲጋርድ ነው እንደምመጣው እና ፌመስ እንኳን እየሄድኩ እያለ በቃ ሁለት ሰው እዚህ ጋር ሆናል ከኋላ አጅበውኝ ታጅበሽ ነው የምትሄጂው? አዎ በቦዲጋርድ እንደ ቴዲ አፍሮ እሸቱ ፌመስ አደረግሽኛ መላ 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 ማና ገና ገና ያሽዋል ገና ገና ያሽዋል ገና ገና ያሽዋል ገና 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 ዝነኛ በመሆን አሁን ምን ተሰማ? ምን ብያለንገ ደስ ያለ ወይኔ ወይ እስኪ ወይኔ አረ ምን ብያለንገ በቃ ደስ ብሏል። ደሞ ዝነኛ ኮንክ በኋላ አረማመድ ሁሉ ተቀይሯል። አሁን እንደዚህ እንዴት ካፒታል ኪስ እሺ ከዛስ ለምንድን ነው ያስወጣችሁ? ሰብስክራይብ አድርጉላችሁ በየቤታችሁ ናችሁ እንጣላለን ካላረጋችሁ በእናታችሁ ሰብስክራይብ አድርጉ። ይርጋ ጨፌን አስጠርታል ስትሄድ እዛ ምን አሉ? አረ ቪዲዮ አረ ፎቶ ከኔ ጋር ግን ፒስ ነን አይደል? ካንቺ ጋር ማቦዝኝ በቃ አባቴ እኔ በጸባይ ነው ጋርድሽ ነኝ። ጋርዴ ነሽ? አዎ ቴንኪው አመሰግናለሁ። ያልሽውን ነገር እሰራለሁ። ሁለታችን ማን ነካሽ? ማንንም አልነካኝም። ኔክስት ቪዲዮ አለ አይደለም የሞተው ሰውዬ ወሬ ነው የሚሄደው ነፍሱ ወደ አላህ ወይ እግዚአብሔር አንድ ነው። ሁለት ፈጣሪ አይደለም አንድ ፈጣሪ ሌላውን ሁሉንም ፈጥሯል። አንድ ፈጣሪ ብቻ እንጂ ሁለት ፈጣሪ አይደለም ሶስት ፈጣሪ አይደለም። ምንም መላእክቶች ብቻ ነው ብዛታቸው ጥቂት ናቸው። ስለዚህ ሰው ሲሞት ኃጢአት ከሰራ የት ነው የሚሄደው? ሲኦል። ጽድቅ ከሰራስ? ጥሩ ነገር ከሰራ ጀነት። አንተ ብቻ ጥሩ ነገር ለምዘነው ቢክስ ብትን ምናምን ፒዛ ብትን ትበላለህ። አንተ ብቻ ዘዘው የት ጀነት። ሲኦል ግን የምበላው እሳት ነው። ዋና እሳት ነው የምበላው። እሺ ወይ ያቃጥላል። አንተ በቃ እንደዚህ ብለህ ትቀራለህ። ሰብስክራይብ ቻናል አፈና ዝዴ ፎር ዘ ኔክስት ቪዲዮ ሰብስክራይብ ማድረግ እንዳትረሱ። ለፈነጋ ወላሲን እንጀና